አባ ወንድ ልጅ ግን ወንድ ልጅ ነው አይደል እንዴ? እስኪ ልጅን ጡት ማሳለኝ ስጠኝ በለው። አማስጠኝ ይከለከልካል። ጀግና ይሄ አባዬ ስጠኝ ልጅ እማ ልስጣት አልስጣት እያለክ አይኔ ልጅ ይወቴ እስካሁን ቤት ነሽ? እዚህ ቁጭ ብለሽ ጠበቅሽ? ሁሌ ስራ ሂጂ እያልክ እስኪ ልጅ እኮ ጥርስ አበቅሎ ጠበቀኝ አባ እና እስኪ ያሳየው አባዬ እና ሳላየው እኮ ነው የበቀለው አባዬ ይኸው ጥልሹ ይኸው። እሺ አሁን ምንድን ነው የምትይው? ቤት እያናደርከኝ አታናግረኝ አባ። እንዴ ምን አደረኩኝ? እኔ እየወደድከኝ አይደለም በደንብ አድርገህ እኮ ለምን አልሽ ነው አሁን እንደዛ ለምን አልሽ ነው? መቼም እየወደድከኝ ነው ታዲያ እኮ ምን ቀንሶብሽ ነው አሁን? በደንብ ነው የምትወደው እንጂ ሁሉ ጊዜ ለእሱ እንትን እያልክ ታዲያ ምን አልኩኝ ለእሱ? እሱን እኔ እንኳን ማለት ነው እኔ እንኳን ሲያመኝ እንኳን ወይ ነው ያመመሽ እንኳን አትለኝም። እኑም ያመው ይሆን እንዴ ነው እንኳን የምትለኝ እኮ። እና ታዲያ አሁን ምንድን ነው ታዲያ? እሱ እኮ እንዴ ምን አሁን ሲያመኝ እኑን እንዳመው ራቂ ስላልኩኝ የማልወድሽ ነው የሚመስልሽ? ራቂ ብቻ አይደለም እና እሱንም ያመው ይሆን እንዴ ትለኛለህ። እና ታዲያ አንቺ ሲያመሽ እሱም የሚሰማው ነገር ነው። እኔ ብቻዬን እየታመምኩኝ እኔ አታናግረኝ። እሺ ምንድን ነው? እሺ ምንሽ ነው ያመመሽ? እሺ እኔ ወይዘሩን በምን ልቀይርልሽ? እሺ በምን ልቀይረው ወይዘሩ? በቃ አሁን ጸልዬ ወይዘሩን አስተካክልልሻለሁ። አይ ከተናርጀም ስነግረኝ እንዴ ለምንድን ነው የምቀልደው? ወይዘር ማስተካከል የምችለው ጸልዬ ነው አይደለ እንዴ? ልጄስ የት አለ? ለምን ነው የምቆርጠው እንዴ? ምን ማለት ነው ለምን ነው የምቆርጠው? እንዴ ልጆች መቆረጥ አለባቸው። አንዴ እኮ ነው ልጅ የተላጨው እና ማን ጸጉር ነው ሃይማኖታችን ግዴታ ተቆረጠ። በቃ ማን ጸጉር እኮ ነው የሚያድገው? ጸጉሩ ይውስ ያው እስኪ ተመልከቱ እስኪ ምርጥ እኮ ነው። እንደኔ እኮ ነው ጸጉሩ ክፍተቱ ነው እና ምን እና ልጅ እኮ ነው ገና አድግ በልልኝ ልጅ እኮ ነው አባ። እኔ ይላጭ እላጫለሁ እስከ 4 አመቱ ታላጭ አንተ ከፈለክ እላጫለሁ። እኔ ራስ ታላጭ ልጅ ተማይ እና ይላጭም እንዴ ይላጭ ትላጫለህ አባ ራስ ታላጭ ትላጫለህ። እሺ ተወበቀቱ ትላጭ ምን ሆንታል እንደዚህ ከፈፈተው? ይሄ እኮ ማለት ነው እዚህ ጋር እንደዚህ መስመር የሚወጣባቸው ያኑ ግድ ፍን ያለ ነው። ከዛ እናቴ ስጠይቃት ማለት ነው በቶሎ ስለልጅ ቶሎ የመድገም ሐሳብ ስለሌለሽ እናቶች ብዙ ምን ይወጣበት ነበር እንደዚህ ምን ልትላሉ እንደዚህ የሚደገም ያለ ነው ቶሎ የሚደግሙ እስኪ ነው አላውቅም፣ ግን እናቶች ነው ያለው እና ቶሎ መድገም አፍደኝ ምን እቅዳችን ውስጥ የለም ነው እኮ እግዚአብሔር ከሰጠ ሰጠ። ቤብ አኔ አንጫጫጫሻለሁ እዚህ ጋር ያስኩትን ይሄንን ካወቅሽ ምን እንደሆነ ውስጡ ያለው ስፔሲፊክ የሆነ ነገር ከተናገርሽና ካወቅሹ ይሄንንም ትወስጂዋለሽ፣ እራትም ትጋበዣለሽ። ካላወቅሹ ግን እዚህ ውስጥ ምን እንዳለ ትወስጂዋለሽ፣ ግን እራት ትጋበዣለሽ። ልብስ ምን ልብስ? አይደለም ቁምጣ አይደለም ቀሚስ አይደለም ቲሸርት ቁምጣ አይደለም ቀሚስ እንዴ ስንቴ ነው የምትደጋገሚው? ከነዚህ እኮ የለም አባ ልብስ እኮ በቃ አላቅልሽም። እኔ ያላወቅሽው ማለት ነው ቀሚስ ነው ይባላል። ይሁላ ገና አራት አለሽ ነው አይቻልም ብሎኝ ስለብስ ትወደዋለህ? ማርያም በጣም ነው የምወደው። ምን አልኩሽ? እኔ ቀይሪ እኮ አላልኩም፣ ልበሽው ነው ያልኩት። ይሄን አድርገሽ ነው የምትሄጂው? አዎ አልሽ። ኮንፈርት ከሰጠሽ ደግሞ ይሄ ገዛች። አሁን ያሰፈልኛል ራስሽ አሰፊያው አንዱ ምን ነው እንዴ? በምንድን ነው የሚታወቀው? አንዴ ተሰፋ ነው አንዴ ተሰፋ ነው አንዴ አላቅማ። እኔ የምትወጂው ሳይዝ እንደዚህ ሆነ ነው እሱ የተሰፋ ነው። እሱን አድርጊው ከፈለግሽ።
እቀፈው እምቢ አልተኛም አለኝ። ምንድን ነው እባክሽ? አምጣው፣ ልጁ ይተኛል አልጋው ላይ። እንደዚህ አታስለምደው፣ አታስለምደው። እንደዚህ ይቻላል እኮ እንዴ? ፍቅር አመጣሽ? ምንድን ነው የማመጣው? እሺ እንተኛ። አምጣው፣ አልጋው ላይ ይተኛል። ውይ ደስ ይላል። ቤቢ አሁን እኔ አእምሮ ውስጥ ያለውን ነገር ትገምቻለሽ። ከዛ ልክ ከሆንሽ የሆነ ሽልማት አለሽ። እዚህ ላይ ተጽፏል። እኔ አእምሮ ውስጥ ያለው ነገር አይደለም አይደለም ምን እንደምታወሪው ገምች። አይደለም ስትባይ ሌላ ቶሎ ቶሎ ገምች። እንዴ ልብስ አይደለም ሌላ ገምች። በዚህ ሰዓት አይምሮስ ሊኖር የሚችል ነገር እሱ ራሱ እየነገረሽ እኮ ሌላ እኔ ራሴ ነው የተጻፈው ነው መገመት ያለበት። ሌላ አታውቂኝም ማለት ነው አንቺ እንደዚህ ከሆነ እኔና አሉ አይደለም አንተ ማማ አይደለም ምንድነው በጊዜ አላውቅም። እስኪ ስማ ድሮም ወንድ ልጅ ለወዱ ነው የሚባለው። እውነት ነው ወዳ ማማ በል ማማ ና ልጄ ዳዲ ጨራሽም ማሚ በል እንዱ እና ማሚ ወይኔ የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።